ሰላም ውድ የቻናላችን ተከታታዮች እንደምንሰነበታችሁ። ለተወሰነ ጊዜ ጠፋ ብለን ነበር። ክፍል 2 የፍቅር ጠባሳ ትረካን ይዘንላችሁ መጥተናል። ቻናላችን ሰብስክራይብ እያደረጋችሁ እንድትከታተሉ እንጋብዛለን። የፍቅር ጠባሳ ክፍል 2 የጠባሳዋን ስሜት ከውስጧ አውጥታ ዙሪያዋ ባለው ዓለም ላይ ለማተኮር ወሰነች። ያንን የደበዘዘ መስመር ነካችውና አሁን የኔ መስመር ነህ አለችው። ጥንካሬዋን ያገኘችው ከያሬድ ፍቅር ሳይሆን ከራሷ ውስጥ ነው። ትዝታ እንደገና መሳቅ ጀመረች። ሳቋ እንደ ድሮው መግነጢሳዊ አልነበረም፣ ግን እውነተኛና ጥልቅ ነበር። ከወራት በኋላ በከተማዋ ጥግ ካለ አንድ ትንሽ የጥበብ ስቱዲዮ ውስጥ አንድ አዲስ ጓደኛ አገኘች። ስሟ ቤዛ ይባል ነበር። ቤዛ የትዝታን ስሜት የምታይ ግን የማትጠይቅ አይነት ሰው ነበረች። ቤዛ አንድ ቀን ትዝታን ጠይቃ ያ የደበዘዘ መስመር ከየት የመጣ ነው? ትዝታም ለመጀመሪያ ጊዜ ሳይደብቃት መለሰች። ከአንድ ትልቅ ፍቅር ነው የመጣው አለች። ቤዛ ፈገግ አለች። ጠባሳዎች ታሪኮችን ይናገራሉ። ያ አንቺን እንድትደክሚ ሳይሆን በሕይወት እንድትኖር ያደረገ ምልክት ነው አለቻት። ቤዛ ይህንን ስትል እውነተኛ ፍቅር ከስቃይ የበለጠ ኃይል እንዳለው አስገነዘበቻት። ትዝታ ቀስ በቀስ ያሬድን መፈለግ አቆመች። እሷ አሁን የጠፋችው ኮከብ ሳይሆን በራሷ ምህዋር የምትሽከረከር ፕላኔት መሆን ጀመረች። 1 ዓመት አለፈ። አንድ ምሽት ትዝታ በስልክ ላይ የድምፅ መልእክት አገኘች። መልእክቱ ከማይታወቅ ቁጥር ነበር። በድንጋጤ ልቧ ፈጠን ብሎ መምታት ጀመረ። ድምፁን ስትከፍት ያንን የምታውቀውን የያሬድን ድምፅ ሰማች። ትዝታ፣ ኮከቤ፣ አልሄድኩም፣ ተሸሽጌ ነበር። ያ ስብራት የኔ ብቻ ነበር፣ ይቅርታ አላት። የፍቅር ጠባሳ ክፍል 2 በዚህ ላይ ያበቃል። ያ ጠባሳ አሁንም አለ፣ ግን አሁን ከጥንካሬዋ ጋር የተያያዘ ነው። አሁን ትዝታ ምርጫ አላት። የራሷን የህይወት ጎዳና ትቀጥላለች ወይስ ወደ ቀድሞ ፍቅሯ ትመለሳለች? ክፍል 3 ይቀጥላል። ቻናላችን ሰብስክራይብ እያደረጋችሁ እንድትከታተሉን እንጠይቃለን። እናመሰግናለን።